ነብይ መኮንን ቀዳሚውን ግጥም ያቀርብልናል። በበገና ስለተጀመረ ከግጥሞቼ መካከል ወደ በገና የሚቀርበውን እየመረጥኩላችሁ ነበረ ዛጋ ያለውት። ሁለት ነገሮች ግን ልንገራችሁ ወይም ሶስት። እሺ የወረኢሉ ነጋዴ ነው ይባላል ወሎ ውስጥ። መንገድ ላይ እየሄደ ያለ ሰዎች በጣም ፈንጥዘው ያያል። እስክስታው ዘፈኑ ምናምን ደምቋል። በቃ ለምንድን ነው ይሄ ነገር የሆነው ሲላቸው አይ ገና ነው ክርስቶስ የተወለደበት ጊዜ ስለሆነ ሰው ደስታ በደስታ ተጥለቅልቋል ይሉታል። እሺ ይላል። መንገድ አለበት። መንገዱን ቀጠለ። ነጋዴ ነው። ሄደና አንድ 3-4 ወር ቆይቶ ሲመጣ ሰዎች የሆነ አደግድገዋል፣ ምንጣፍ ይዘዋል፣ የጾም መንፈስ ይዘዋል። አርብ ስቅለት ቀን ነው። ሰው ወደ ስግደት እየሄዱ ያያል። ይሄ ነገር ምንድነው ይላቸዋል። አይ ክርስቶስ ተሰቅሎ ነው የሱ ስግደት ነው ይሉታል። አይ ይሄ ልጅ ድሮም ነገሩ አላማረኝም ነበር አለ። ይሄ ግጥም ስለ ክርስቶስ ልደት ነውና ለዚህ ነው ነገርኳችሁ። እውነቱ ያኛው ነው፣ ይሄኛውን ደግሞ እናንተ ትሰማላችሁ። አንድ ጊዜ ከጋሻ በራ ሞላ ጋር ጀርመን ካልቸራል ኢንስቲትዩት ይሄን ግጥም አንብቤዋለሁ። ተወልደህ በነበር ነው የሚለውና አንተ ብላቴና በዚች በእኛ ምድር አዲስ አበባ ላይ ተወልደህ በነበር የትንሽ የትልቅ የአገር ጉድታይ ነበር ብሎ ነው የሚጀምረውና አነብላችኋለሁ። ይሄንን ካነበብኩ በኋላ ቀጥሎ ፕሮግራሙን የሚጫወተው አበራ ሞላ ነው። ክራሩን ይዞ ገባ። ግጥሙን በኋላ አነብላችኋለሁ። ከዛ ክራሩን መታ አንተ ብላቴና አዲስ አበባ ላይ ተወልደህ በነበር እማማ ቆንጂት ቤት ጠላ ጠጣ ነበር አለ። አሁን እኔን ላንብብላችሁ። ተወልደህ በነበር ነው የሚለው። አንተ ብላቴና በዚች በእኛ ምድር አዲስ አበባ ላይ ተወልደህ በነበር የትንሽ የትልቅ የአገር ጉድታይ ነበር። ሰማይ ምድር ወርዶ ምድሩ ሰማይ ሄዶ አስፋልቱ ከሰማይ ሰው ካፈሩ ጋር መሆን ካለመሆን መኖር ካለመኖር ተጣምሮ እንደሚያድር ተአምር ታይ ነበር። በረንዳ ላስቲክ ቤት የጎዳና እርግቦች የጎዳና ሕፃናት የጎዳና ራስ ቤት የአህጉር የአገሩ የነዳያን መዓት ያልተከፈለ ዕዳ የመጭ ጊዜ ብድር ሞልቶልህ በነበር አዲስ አበባ ላይ ተወልደህ በነበር ያን ዕዳ ታይ ነበር። ከእድል አጠገብ እድለ ቢስ አለ። በቅባቱ ዙሪያ ረሃብ ያንቀላፋል። ያቺ ድሮ የምታውቃት ዳቦ ቅርጫት ያልካት ዛሬ እንኳንስ ዳቦው ቅርጫቱን ጠፋባት። በዲዳው ሰው አፍ ላይ ፕላስተር ታሽጓል። በደንቆሮው ጆሮ ሎቲ ተንጠልጥሏል። አዝማሪ ቤቱ ጎን ሙሾ ማሰልጠኛ ተማር ቤት ተከፍቷል። ገዢና ተገዢ እንደ ባቢሎን ሰው በጨረባ ወፍ አፍ ጉባኤ ተቀምጧል። ቃል ከቃል ይጋጫል፣ ምንም ድምፅ አይወጣው። አበሳና ፍዳው ብልቆ ስፍር የለው። ይሄም ትዕግስት አያልቅ፣ ይሄም ትዕግስቱ አያልቅ፣ ያም ንቀቱ አይበቃው። ሰላም ነው እያሉ መሸነጋገል ነው።
ብላቴና አዲስ አበባ ላይ ተወልደህ በነበር ስንት ጉድታይ ነበር። የሚገርመው ነገር ይሁሉ እንኳ ቢሆን ቢማረር በራሱ ሰው ኑሮን ቢኮንን አለው የልብ አምባ የኢዮብ ያህል ትዕግስት የራሔልም እንባ። ጥሎ አይጥላት አገር ያው በበለስ ተአምር ባበሻ አቆጣጠር ተስፋ መወለዱ ጎህ ቀዶ ማደሩ አይቀሬ ነውና ልባም መፈጠሩ ብልሃት ከትጋት አነባብሮ የሚያድር ብርሃን ሊዘምር ቀና ቀን ሊያበስር ትግል ዞሮ ገጥሞ ገና መምጣቱ አይቀር ልደት መኖሩ አይቀር። አንተ ብላቴና አበሻ ምድር ላይ ተወልደህ በነበር ይሄን ጉድታይ ነበር። ጉዱ እስከሚቀበር ትውል ታድር ነበር። ያን ጊዜ ምናልባት እዚህ ትቀር ነበር። ሰሞኑን ገንዘቤ ዲባባ ብዙ ማርሽ በጠሰች ምናምን ተብሎ ሲነገር መነሻዬ ጥሩነሽ ናት ብላ ነበረ፣ እህቷን ማለት ነው ታላቋን። ስለዚህ ትንሽ እሷን ማስታወስ ስለፈለኩኝ ነገር የገባት ሰጎን የሚለውን ግጥም ላነብላችሁ ፈለኩኝ። በነገራችን ላይ ነፍሳቸውን ይማርና የቀድሞው ጠቅላይ ሚኒስትር ጥሩነሽ ነገር የገባት ሰጎን ናት አሉ። እሳቸውም ነገር ገብቷቸዋል ማለት ነው። ምናልባትም መኮረጅ አሉ ብለው ነበርና እሳቸውም መኮረጅ ይችላሉ ማለት ነው። ነገር የገባት ሰጎን ነው። ቁጥር 2 ነው፣ እስከ 5 ይሄዳል። ዛሬ አንዱን አነብላችኋለሁ። የዓለም ሩጫ ገጥሞን እኔ በምጥ ብዛት አንቺ በጎን ውጋት ሁለታችን ታመን አንቺ መለኛ ነሽ መላውን ታውቂያለሽ ብልሂቱ ሰጎን ነገር የገባሽ ነሽ አገሬን 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 ብለሽ ሻርሽ ህመምሽን ረስተሽ አገርሽን አዳንሽ እኔ መቼም አልዳንኩ ባንቺ ግር እየሮጥኩ በዓለም ስቄ ስቄ ይሄው በደስታ ሞትኩ ጥሩዬ በኔ ሞት ይህን ያንቺን መላ ይህን ያንቺን አስማት ምን አለ በሚስጥር ለሀገርሽ ብትነግሪያት እንዳንቺ አካላቷን በገዛ እጇ አብሳ መከራዋን አልፋ ሰቀቀኗን ዳሳ አቅሟን አጠራቅማ እንዳንቺ ታግሳ ህመሟን ፈውሳ ተስፋዋን ጠንስሳ ምነው ስትሮጥ ባየን የልህ ጥርሷን ነክሳ ምነው አልነገርሽው ለድፍን አበሻ ከድህነት ጫካ ከስንፍና ጢሻ እንዲወጣ ተግቶ ከኋላ ተነስቶ ህመሙን ረስቶ ወደፊት ሮጦ ነገፊት ተገኝቶ ጋሬጣውን ማለፍ ትምርት አይደል ጥሩ ባንቺ ለሚኮራው ለህዝቡ ላገሩ ጥሩ የልንገርሽ ዛሬ በሰዓቱ ይለወጥ ተረቱ አበው ያወጉቱ ልጅ ለእናቷ ምጥን አታስተምር ሲሉ አንቺ አሳየሻቸው ከነግልግሉ